horii guddaa biyya keessa baankii keessa qabda jedhan mootummaan sirraa fudhate jedhanii dubbatu ummataaf maal deebifta dhagayeetiin jira mallaqa biliyoona waliin galle malee isaanis biliyoon tokko biliyoon lama biliyoon 20 irraa qabannee jaan yoo irraa qabattan fuudhaati miseensa sun keessa ni raabsaa jiin malleen Jawaar Mohaammed ka mootummaan Itoophiyaa mootummaan Abiy qabaatee jiraate fuudhee damma nagaa isaatii fi Habtaamuu Lammuutii fa'aa kan والله يا الرجل جوار ورتقاومو يتملسو ትልቅ ገንዘብ 2 ቢሊዮን 10 ቢሊዮን 20 ቢሊዮን አልተስማሙም አንዱ የዚህ መንግስት ችግር ውሸት ላይ ራሱ አይስማሙምና ገንዘብ ባንክ ስለዘጋበት ነው አሉ እውነትም የኔ ገንዘብ መንግስት ያለው ካለ በድጋርጎ የነሱ ካድሬዎች አሉ አሁን ኢንተርኔት ላይ ሲሳደቡ ለነሱ ያከፋፍልላቸው ፍቃድ ሰጥቻለሁ ፈርም ያለው እሱ ለማለት ፈልጌ ነው Kuni gaaffii fi deebii obbo Jawaar Mohaammed hawaasa Oromoo Ameerikaa Dallas jiraatu waliin taasisanidha. Sirna eebba kitaaba isaa Ingaabboo irratti gaaffii uummanni gaafatedha. Dhaggeeffachaa turtiin waliin taasisan. Gaaffii nan gaafachuu barbaadu. Qabsoon bara 2014 walumaan taanee jalqabne sun Oromoo First turte. Loogoon keenya Oromoo First turte. Amammoo sabaaf sablammoota hunda yaamtee biyya tanaadan damachisnoo jechaa jirta. Guyyaan yaadachuu baadhu sochiin uummata Amaaraa dhiibamanii baanii itti isaaniifillee beekamtii kannite. Akkasumatti warreen silaa galtii jijjiirama barbaadu hundaafillee beekamtii kannaa deemaa jirta. Gabaabdumatti wayita sabaaf sablammoota biyya balaalachuu yaamaa jirtu islaamuun keenya kaduratti Oromoo First jaa ammoo Itoophiyaa First hin jennamoo maal jenna ሰባሰውን ሞቱጉቱ ያመቻ ይርታም ይብየን እንደሞት ይምታ የዱሮ መጀመሪያ ስሎጋን የነበረው ኦሮሞ ፈርስት ነበር የሚለው አሁንስ እርሶ ምን እንበሉት ኢትዮጵያ ፈርስት ነው ወይስ እንደ ዱሮ ነው ኦሮሚያ ፈርስት ምንለው ምክንያቱም ብሔርና ብሔረሰቦች ጥያቄ እየጠራ ስለሆነ ከዛ አንፃር ነው ስለዚህ ገለቶም ይርፋዱ ጋፊኒ ኦሮሞ ፈርስት ቱርቴ አማማሊ ጀቱ አምፒስ ፈርስት ነው ይሄም ሲዳላ ነው ይባላል ኦሮሞ ፈርስት ኢትዮጵያ ፈርስት አማራ ፈርስት ስልጤ ፈርስት ወጣው መግባት ይችላል ነው ማነው ስልጤ ወዳለ ከአዲስ አበባ ተነስተ ስልጤ መድረስ ይላልቻል ስልጤ ፈርስት ብትል ምን ዋጋ አለው That's the point, guys. Let's be serious. እኛ ኦሮሞ ፈርስት ፌደራሊዝም እንከንተል አንድ ዩኒቲ ምናምን ስንል there was a country ዲሞክራሲ የለም ግን ስርዓት ነበር you know ሀረርጌ ሄደህ ትመለሳለህ ጅማ ሄደህ ትመለሳለህ ወለጋ ሄደህ ትመለሳለህ ከደሙን እንደይሳይቱ ጋርስ ቡአማል ቀበም ኦሮሞ ፈርስታቴ ኢትዮጵያ ፈርስታቴ ዶራ ሲኖርቹ ባቴ መነጋልቴ ገሩ እንደንደ ይዙ ነገያን ቱርሱ ቀበሙ አውንዳው ኦካቢ ይገልጠን ቢሊጅሊጂ እንዲ ከረረ ካይታን አንይሸው ወደሚና this is deceptive namni azaba keesi yori saritti nama kareet fuudhanii butanii mallaqa irraa fuudhan amma lamaan irraa gaafa nagayaan dubbadhu warri qawwee malee naan jechaa ture hangalee baatii lamatti adeeragii irraa qabanii mallaqa waliin naa qabnaan jechuu ture so these hypothetical things to me the number one agenda in Ethiopia should be restoration of peace ሰላም ካመጣን እየፈረረሰ ያለውን ሀገር መልሰን መገንባት እንችላለን በነገራችን ላይ ስለ ኢትዮጵያ ብቻ አይደለም የኤርትራ አመራርም የኤርትራ ሊቅም መጠንቀቅ አለበት የኢትዮጵያ ቀውስ ሁሉም ወላፈኑ ከኤርትራ ተርፎ ያቀም
የኤርትራ እንደዛው የኢትዮጵያ ከዚህ ባሰ መፈራረስ ኤርትራን ይዞ ነው የሚሄደው። ኢትዮጵያ ውስጥ ሰላም ማምጣት የኤርትራ መንግስትና ህዝብ አጀንዳ መሆን አለበት። አለበለዚያ የዚህ ወላፈን እዛ መድረሱ አይቀርም። አሁን እያየነው እንደሆነ ምን ነበር ስለነበረው ኤርትራና ኢትዮጵያ ሰላም ሲጀምሩት 2018 ወደ በኋላ ይሉና የኔ ኢንተርቪውና ጽሁፎቹን ትግራይን ያላሳተፈ ሰላም በኢትዮጵያና በኤርትራ መካከል ዘላቂ ሊሆን አይችልም። It's a matter of geography. እንዴት ነው በመቀሌ ላይ ተራምዶ አዲስ አበባና ፊንፊኔና አስመራ ሰላም ሊፈጥሩ የሚችሉት? የሰላም ስምምነት ሳይሆን የጦርነት ስምምነት ሆነ። we end up in war። በዛ ጦርነት ሁለቱም ሀገሮች ናቸው የከሰሩት። የትልቁ ገፈት ቀባሽ ትግራይ ቢሆን ጦርነቱ አማራ ውስጥ፣ አፋር ውስጥ ሁሉም ቦታ ተዳረሰ ማለት ነው። ኦሮሞ ፈርስት ትግራይ ፈርስት የሚለው አይ ኖ ፕሮብለም with it። አሁን ግን ቅንጡ ነው እነኛ የቅንጡ ጥያቄዎች ናቸው። ፈርዲኒቲ የጁ ጋብሌን ሱራም ፈርዲኒቲ ድሮንተሰ በገ ወልነጂያ ወሉ በርሲሴንጃ ቻንስ ጋፊን ተየተኩማ ተኪቻንሰን ኦሮሞን አንጋ አራቲ የቹዳ ቀብሶ ኸርለማን ገጌሱ ጀራ ኸረተከሙ ዲነር ፉሌፍኒ ገጌሲና ለማዳሙ ወልረቲ ቀብሶ ጀራ አማቲ ቀብሶ አመት ጀል ከበደና ከቲ ሶሻል ሚዲያ ጉበቲ ነማ ተከተከ ኸሲ ሞርሙኒ ያገራ ሶሻል ሚዲያ ጉበቲ የቹዳ ሶ ወሉማ ገለቲ የቹዳ 100% ዲነረቲ ፉሌፍቲ ቀብሶ ኦሮሞ ዮም በከተከ ወሊ ዴቢኤ ዲማ ዮሚ ወልረቲ ቦቦ ዳብቲ አንገኹም እንጂ ጂረምነቲ we can do nothing ከነማ ዲቺ በርባዳ አልፋዶ ገለተ ነው ትንሽ ይሰማል። መጀመሪያ ስሜ ናትናኤል አስመላሽ ይባላል። የትግራይ ተወላጅ ነኝ። አይደን ነው ስንት የትግራይ ተወላጆች እዚህ እንዳላችሁ። ብዙ ጊዜ ዳላስ ስመጣ እንደዚህ አይነት ስብሰባዎች ሲካሄዱ እጠይቃለሁና ስንት የትግራይ ተወላጆች አላችሁ ብዬ እጠይቃለሁ። ካላችሁ ብዬ ነው፣ ከሌላችሁ እኔ ብቻ ነኝ ማለት ነው። እኔም የለውጡ ደጋፊ ነበርኩኝ እንደ ትግራይ ተወላጅ። ህወሓት በትግራይ ህዝብ ስም ብዙ ግፍ ፈጽሟል። ስፔሻሊ በኦሮሚያ አሁን በምንሰማው የሀገሪቱን ኢኮኖሚ የኦሮሚያ መሬት በመሸጥ ሀብት በመዝረፍ የትግራይ ህዝብ በኢትዮጵያ ህዝብ እንዲጠላ አድርጓልና አሁን ያለው አብይ አህመድ ኦፍኮርስ የኦሮሚያን ህዝብ አይደግፍም። ነገር ግን ከኦሮሚያ ነው ብለው የሚደግፉ ሰዎች አሉና አንደኛ እነዚህ ሰዎች ያለ ምክር ነው። ሁለተኛ እንደ ትግራይ ተወላጅ ኢትዮጵያ ሁሌ ጦርነት ውስጥ ስትገባ ዋጋ የምንከፍለው እኛ ነን። ብዙ ጊዜ ጦርነቱ የሚካሄደው በትግራይ መሬት ነው። አሁን ያለፈው ጦርነት አይታችሁታል። አሁን ከኤርትራ ጋር ልንዋጋ ነው። ስለዚህ ጦርነቱ የሚካሄደው በትግራይ ድንበር ነው። መስዋዕትነት የሚከፍለው የትግራይ ተወላጅ ነው። የትግራይ እናቶች በአጠቃላይ ኢትዮጵያ ናትና ጃዋር እንዳለው ሁላችንም ይሄን ጦርነት ማስቆም አለብን። ሁላችንም 27 ዓመት ሙሉ ጨለማ ያለን ሰውዬ ኢትዮጵያን በ6 ዓመት ወደ ጨለማ ቀይረዋልና አንደኛ ሁላችንም ይሄን መከላከል አለብን። አንተስ ምንድን ነው የምታደርገው? ስፔሻሊ ይሄ ጦርነት እንዲቆምና አብይ አህመድ ወደድንም ጠላንም በኢትዮጵያ ህዝብ ተጠልቷልና ይሄን መንግስትም ለመቀየር የተሻለ መንግስት ለማምጣት ምንድን ነው የሚጠበቅብን? ሁሉም በኢትዮጵያ በሚዲያም በምን የሚታገለው ውስጥ ምንድን ነው መስራት ያለብን ለማለት ነው። አመሰግናለሁ። Thank you. Anybody else? Jawar, Leenca, fakkii namaa rabbi si haa gargaaru. Turallee baay'ee hojjettee hin fudhatamne yeroo tokko tokko waan rabbi jedhee ta'a. Rabbi nu haa gargaaru, si haa gargaaru gaada si qabdu. Keenyaan seefi natti fakkaatu haala hundura ofii guutuu caala. Lubbuu hayyuu namaa tokko achi fuudhanii uummata hunda akka namoonni rakkama. Saniif yaadii waan irra caalaa jireenya isaatti na yaaddisa. Bilisuu inshaallah
Prime Minister Ethiopia intata. Kun shakkin qabu inshallah. Dhimma faannoo fi amaaraa wal qabsiiftee deemtu. Ammaas ajandaa duraati irraa kaanu. Nuu fi hayyoonni amaaraa garaagarummaa siyaasa qabna guddaadha qabna. Akkaataa seenaa itti yaadannu seenessa irratti akkaataa biituun gara fuulduraa buluu qabdu irratti hariiroo har'aa irratti garaagarummaa guddaa qabna kun gaarii hin qabu. Na caalaa namni isaan dhukkee irraa kaasanii sitti waan jirutti fakkaatu. But the fact is akkuma nama dura jechaa ture osoo Oromiyaan nageenya arganne Itoophiyaan nageenya argatu jenneen the same applies. Amaarri nageenya argachuu baannaan naannoon Amaaraa nageenya argachuu baannaan Itoophiyaan nageenya argattu Oromiyaan nageenya argattu. We share the longest border. Wal keessa galla. Enclave fi scatter ta'e. Naannoo isaanii keessa enclave. Uummata Oromooti jira ka godina qabu. Oromiyaa keessa lammiilee isaanii jira hedduu. Akka simply namni laaffisee ilaalu kana ta'uu hin danda'u. Hamma fedhes wal qoccollu. Hamma fedhes mataa wal dhukkubsisu. Rabbi wal keessa nuumne. Seenaatu waliin nu naqe. Seenaaf duuba deemnee jiruu hin danda'amu. Waan amma jiru irraa sirreessaa deemta. Faannoo Abiyyi dhiibee jette eegaa ijoolleen tun hedduun bara gaafa qabsoo godhaa turre san warra wajjin Gondarii Gojjam irra baay'ee ture ilaalcha garaagarummaa osoo qabnu. San booda dhufee nurratti lola baruudhaaf buusa baafate. Federaalizimii isiniif hin diiga sirna kaleessaatiin deebisa jee nurratti dulchisee jechuudha. Gaafa kaan funyaanitti dhachiisee Tigraayitti dulchise. Hoggaa alaaf keessa micciiranii harka kannisiisan warra kalee danfisee hidhachiisee Tigraayii fi Oromiyaa irra bobbaase. Halkan mata qoqqaa wayii lafa haadhaa jedhe. Will you do it? Dhiiroo waan laal nuti uummata haqaati yaa. Waan sirratti akka ta'u hin feene namarratti akka ta'u hin fedhin osoo diinuma fedhallee yoo ta'e. Mataa fi meeshaa isa hidhachiisa. Amma halee gaafa nu dha'u isaanii godaanee hidhachiisuun itti dhukaasuu ture. Amma immoo hoggaa isaanii wal lolu keessa taa'eeti isaanii lolu barbaada. Iyyaalli hamma ammaa si godhee ta'a. Dhiyeetanii gaafa gurguddannu. Dhufeetti dhagaa darbatee mana gala. Mana ummaa isaa jala seena. Namichi dhagaan dhaame sun manatti ol darbaa ummaa fi ijoolletti qoofi akkoonis dhagaan dhayaa jechuudha. Gaddaafaa ifii uume Oromootti fiduu barbaada. Nuufi amaari wal falmina. Wal qoccolla. Abiyyi jecha garuu wal loluun qabu. Not for this guy. It's not worth it. ምንድነው ያባለው? የተነሳው ጥያቄ ፋኖችን ገፍቶ ያስወጣው አብይ ነው አልክ። ትሩ እነዚህ ብዙዎቹን እናውቃቸዋለን። በወያኔ ላይ ሲደረግ የነበረውን ትግል ተሳትፈናል አብረን። ልዩነት አለን። አዎ በታሪክ ጉዳይ ላይ ልዩነት አለ። የአማራና የኦሮሞ ሊግ ከፍተኛ የሆነ የአይዲዮሎጂካል ልዩነት አለው። ይሄ መሸፋፈል አያስፈልግም። በታሪክ ላይ አሁን ባለው ሁኔታ ላይ ወደፊት ሀገር እንዴት መመራት ባለበት በሚለው ላይ ሁለት ትላልቅ የፖለቲካ ኮሚኒቲ ነው ራይቫል ነው። ነገር ግን ልዩነቶችን በክርክር በድርድር በውድድር መፍታት እንጂ የማንም ተስፈኛ ጭሉሌ አምባገነን መጠቀሚያ መሆን የለብንም። 2018 በኦሮሞ ብሔረተኝነት ስልጣን ያዘ። እኛ ጋር አምባገነንና ንጉስ የሚሸከም ጫንቃ ስላልነበረ ስንቃወመው በኢትዮጵያ ስም እየማለ የአማራ ሊቃን ከጎኑ አሰልፎ መጀመሪያ እኛም መጣ፣ ከዛ ትግራይ ላይ ዘመተ።
ጦርነት ውስጥ ማግዷቸው ካስጨረሳቸው በኋላ በዚህም ጫና ሲደረግብና ፕሪቶሪያ ላይ ሲደራደር ለጦርነት ጋብዟቸው ለሰላም አልጋበዛቸውም። ምንድነው ያልኩት ኦሮምኛ? በራስ ላይ መሆን የማትፈልገው በሰው ላይ አትመኝ፣ ጠላትም ቢሆን። እኔ የአማራ ሊግ ቢሆን ኖሮ አብይ ያደረገውን ነገር አልቀበለውም። ለጦርነት ተጋብዬ ለሰላም የምቀርበት ምክንያት የለም። So they feel they were betrayed and they were betrayed. ትግራይ ለመምታት ስንት ድራማ ነው የሰራው? ወለጋው ሰው አለቀ የተባለ ፓርላማውን ሲያስለቅስ የነበረበት ነው እኮ ዲቴሉን ብንናገር ነገሮች ያባብሳል ብለን የምንተው እንጂ። therefore የአማራም ሆነ የኦሮሞ ሊቅ ወጣት አንቂ ህዝብ ማወቅ ያለበት ልዩነቶቻችንን በክርክር በድርድር መፍታት እንችላለን አለብን። ፈጣሪ የፈጠረው ስለሆነ በታሪክ ሂደት we share the longest borders አንክሌቭ የሆነ አማራ ክልል ውስጥ ያለ የኦሮሞ ማህበረሰብ አለ። ተሰባጥሮ ኦሮሚያ ውስጥና ደቡብ ውስጥ ያለ የአማራ ዜጋ አለ። ምንም ነገር ብንጠላላ ልንለያይ አንችልም። ይሰፋት በቃ ተላርቀን ራሱ ልንለያይ አንችልም። therefore ያለን አማራጭ ልዩነቶቻችንን ኮምፕሮማይዝ አድርገን ኦሮሞን ብቻውን እንደፈለገ አማራውን ብቻውን እንደፈለገ ሳይሆን some give and take ተደርጎ ሀገር ማስቀጠል ነው። ይሄን ለማድረግ ደግሞ ቅድሚያው መሆን ያለበት ሰላም ነው። ኦሮሞ ፈረስት ነው፣ ኢትዮጵያ ፈረስት አለ። ሰላም ፈረስት ነው ያልኩት ምክንያቱም ሌሎቹ ጉዳዮች ደውልከው ያው ጦርነት ከሄደ ኢትዮጵያ አትኖርም፣ ኦሮሚያ አትኖርም፣ ትግራይ አትኖርም። I tell you this as somebody who understands history and political situations. ኢትዮጵያ በአሁኑ ወቅት ብሎሏ በሙሉ ይላል በገደል ላይ ወደታች እየሄደች ያለች ሀገር ናት እያሉ የሚናገረው ለዚህ ነው። ሰላም ማምጣት ቅድሚያ ሊሰጠው ይገባል። ቀብሶ ወለረቲ ብሬስሊ የኻሴ ሱናያች ነው የሰደቀ ቦይ ነጋ ፈለፈካቴ ለዚህ ነጋ ባቴ ሄዱን እንጂ ወለ ወጡን ጋሪ ከማስ ገኝ ይበር አሮን ተካንጆ እና ፈቱ ተካንቴና ዶ ወረ ማለት ዶሉ ማይ ከይዘ ጉዳይ I love the debate. I love when people oppose me, when people criticize me. It sharpens me. Duras bar tokkummaa jennee haa waliif malee duras bar hoggaawiyaan inni himus barka miira qabaatu hedduudha. Don't forget that, yeah. We need a critical mass, sizable critical mass. Kafulura deemu. Revolution kamiyyuu jijjiirama kamiyyuu maximum 3% ilu actively participate godha beek. Sadarkaa adda addaa nama keenya hirmaachisa deemna. Kanaaf mormii amma namoonni adda addaa cinaan kan wajjin qabsaa ture. Mormiin fakkeenyaaf mormiin maka'u gariin waan nuti jechuu kana galuu fi dhabuurraa qabu mormu jira. Gariin mootummaa Oromootii kanaafuu tole yoo kufine tanaa'uu dhabna ka jiru jira. Gariin hamana adaamaa qabaatee lafeen qoqqee rakkatte jira. It's all legitimate, dhiiroo. Dhuga qaba bar hundinuu. Kan gariiniifis haa galtuuf waywaadha. Ka mootummaan yoo kufte garam taana jehusi dhuguma qaba. Kamana adaamaa qabus foora waan keessaa gurgurate tajjijaare rabbii jaati irra laalina, you know? So, it's fine. It's okay. We know how to navigate this. Jinkamina. When you tolerate more and more. Asbayani likimale asbayani. Nama sirni su rashalu rakkofiru. Fi safata waru. Sun harami. That should not be tolerated. Mormon, Falmachun, Malgochun, no problem.
Kaitee garuu waan clearly sirriin taane waan yakka ta'e namni akkamitti bar tokko maal naan jedha hay bar gurbaan rashanasuu shaneedha naan jedha shanee mi sheexanaa yoo ta'e nama harkaan qabde gabbuuftee osoo mana murtiin dhaqee akkana jirta. How can you justify that? And America they say you want to justify that? You know, I cannot tolerate that kind of stuff. Beyond that, kurang kong kabu murni mira, tolerate kura dimna. Dibba, ini lagi dibba. General understanding ko berbanna. Khabira, ትግራይ ወንድሜ ያነሳው አብይ ኦሮሞ ስለሆነ የሚደግፈው አለ። ግን ሪሌቲቭሊ አይ ቲንክ ዊ አር ቤተር። ህወሓት በህዝባችን ላይ ያን ሁሉ ወንጀል ሲሰራ አንዱ ኩርፊያችን በቂ የትግራይ ድምፅ ወጥቶ አልተቃወመም የሚል ነው። በኦሮሞ ግን እስር ቤት ብኖርም ኮራለሁ። መጀመሪያ ጦርነት እንዳንገባ ከፍተኛው ድምጽ ያነሳው ኢቭን ከትግራይ በፊት የኦሮሞ ሊግ ወደ ትግራይ ጦርነት እንዳይገባ ከዛ በኋላ በጦርነቱ ወቅት ኦልሞስት በአጠቃላይ የሚባለው የኦሮሞ ተቃዋሚ ኢቭን በስርዓት ውስጥ ያሉ ጀነራሎች ሳይቀር በተቻላቸው መጠን ወደ ጦርነት እንዳይገባ ከዛ በኋላ ያ ጦርነት የሚያደርሰው ክፋት እንዲቀንስ ላውድ ተቃውሞ ነው ሲደረግ የነበረው እዚህ ውጪ ማለት ውስጥ ከዛ በኋላ ጦርነቱ በፍጥነት እንዲቆም ግንባር ቀደሙ ሚና የተጫወቱት የኦሮሞ ጀነራሎች ናቸው። አወዘር አይ ነው ባንስማማም ከውጪ ሲደረግ ባቢሎስ ነበር ሲደረግ የነበረውን ጫና ከውስጥ እጁን መጠምዘዝ የቻሉት የኦሮሞ ጀነራሎች ናቸው። ንፉግነት ነው የሚሆነው ይሄን ክሬዲት ካልሰጠን። ያ ማለት አብይ ስለሆነ ስርዓቱን የሚደግፉ የሉም አሉ። በሁለት ልከፍላቸው ትችላለህ። አንዳንዶቹ ከማላቀው መልአክ የማውቀው ሰይጣን ይሻላል በሚል ወይ ደግሞ ከባዕድ መልአክ የራሴ ሰይጣን ይሻላል በሚል ብሂል አብይ ከወደቀ ወደ ትላንቱ እንመለሳለን በሚል ብሂል ይደግፋሉ። ሌላው ተጠቃሚ ተደማሪ ነው። ምንም ይጥፋ ምን እኔ እስከጠቀመኝ ድረስ ለደግፈው የሚል ነው። በጠቀምተ ነው በኦሮሞ ውስጥ ለዚህ ሰውዬ ወንጀል ያለው ድጋፍ በኦሮሞ ውስጥ ብቻ አይደለም፣ በብልጽግና ውስጥ በጣም ትንሽ ነው። ኦፒዲዎች ሲሰሩም አገልጋይ እንዲሆኑ ስለተሰሩ ማን እንደሰራቸውም ታውቃላችሁ። አገልጋይ እንዲሆኑ ሰሪ እንዲሆኑ አድርባይ እንዲሆኑ ስለተሰሩ ነው እንጂ ከልቡ ይህን ስርዓት የሚደግፍ እኔ የማውቀው ሚኒስትር ዴኤታ ጀነራል ኮሚሽነር የለም። እብደቱን የማይ የለም። ግን ይገለኛል፣ ከስራ ባሉ ቤተሰቦችን ይበትናል ከሚል ስጋት ነው ያለው እንጂ ስርዓቱ እንዲቀጥል ይሄ በህዝብ ላይ የሚደረግን ወንጀል ለኛ ነው ፎራስ በአንድ ወገን ከዚህ በፊት የነበሩ ስርዓቶች ያልፈጸሙትን የግድያና የዘረፋ ወንጀል ኦሮሚያ ላይ ይፈጽማል። በሌላ ወገን የእኛን ካባ ለብሶ በሌላው ህዝብ ላይ በሚያደርገው ወንጀል እኛ እንጠላለን፣ እንሞታለን፣ እንጠላለን። አንደርስታንድ አስ ኖ this is a position we have never been። እየተገደልክ ብሌም ትደረጋለህ። So we are saying enough is enough, loud and clear። ይህን ስናደርግ we want partners across። ይህንንም እያልን ደግሞ ዛሬም ሌላ የሚል ካለ አስቸጋሪ ነው የሚሆነው ማለት ነው። በኢትዮጵያ ጦርነቶች ሁሌም ትግራይ ይጎዳል። የስ ከአድዋ ጀምሮ ትግራይና ኤርትራ ከፍተኛው ተጎጂ ነው። ከዛው ገዴን ሶማሌ ክልል ሎወር ባሌ ሐረርጌ። ያሁንን ጦርነት ለየት የሚያደርገው ምንድነው? የድሮ ጦርነቶች በረሃ ውስጥ ነበር፣ ጠረፍ ላይ።
የአሁን ጦርነቶች መሀል ሀገር ሜዳው ላይ የእርሻው ማዕከል ከፍተኛ የህዝብ ዴንሲቲ ያለበት ላይ ነው። ጦርነት ዛሬ እየተደረገ ያለው ወለጋ ላይ ነው። ጦርነት ዛሬ አርሲ ላይ ነው፣ ሸዋ ላይ ነው፣ ጎጃም ላይ ነው፣ ጎንደር ላይ ነው። ይሄ የኢኮኖሚ አክቲቪቲ የሀገራችን ኢኮኖሚ ትልቁ ግብርና ነው። ሲቪርሊ ዲስረፕት አድርጎታል። ከፍተኛ የህዝብ ዴንሲቲ ባለበት አካባቢ እኛ ከቆላን የመጣ ነው። ጦርነት እዚህ ቢጀምር ትንሽ ጎጆ ያለ በግመላህ ጭነት ትሄዳለህ። ይሄ ህዝብ የትም ሊሄድ አይችልም። ሴትልድ አግሪካልቸራል ሶሳይቲ ነው። ጉዳቱን ከፍተኛ የሚያደርገው የስቴቱን አቅም እያመናመነው ያለው ይሄ ጦርነት እዚህ ላይ መካሄዱ ነው። ወደ ትግራይ ስንመለስ ላውድ የሆነ ነገር መናገር ያለው ለምንድን ነው? ይሄ ክልል አትሊስት በቅርብ የሆነው 17 ዓመት ለነጻነት ታገለ። ሲታገሉለት የነበሩት ፊንፊኔ መጡና እዚሁ ተደራደሩ፣ ደረሱት። ከዚህ ተሸነፉ፣ ሄደው እዛ መሸው፣ ወደ ጦርነት ገቡ። እያለ 2 ዓመት ያን ህዝብ አስጨረሱ። በስንት ጫና ሰላም ከመጣ በኋላ የፈሰሰው ደም ሳይጠግ ነው፣ የፈረሰ ንብረት ሳይመለስ በሌለ ሶ ኢምባራሲንግ የትግራይ በአመራር አሁን እያደረገ ያለው ነገር ኢት ኢዝ ሶ ኢምባራሲንግ ነው። ዛሬ አይደለም የጀመሩት። ትራንዚሽናል ጀስቲስ ገና ሲጠየቅ ብዙዎቻችን ኢንተርናሽናል መሆን አለበት፣ በኢንተርናሽናል ትራይቡናል ነው ይሄ ወንጀል። አሁን ዛሬ ጀዋር ጄኖሳይድ አላለ ምናምን እያለ የሚጮኸው በሙሉ ዋት ወዝ አይ ሴይ ለተፈጸመው ወንጀል ኢንተርናሽናል ትራይቡናል እንጂ መሆን ያለበት ዶሜስቲክ ከሆነ ወንጀል የፈጸሙ ሰዎች የሚዳኙት ዳኝነት ፍትህ ሊያመጣ አይችልም። ኢንተርናሽናል ይሁን ስንል ኢንተርናሽናልን አይሆንም ዶሜስቲክ ይሁን ብሎ የተስማሙት ህወሓቶችና የትግራይ ሊቃሎች ናቸው። እሱ ሚስቴክ። ከዛስ የፕሪቶሪያ ስምምነት ከተሰማሙ በኋላ ወደዚህ ጦርነት የገባ ነው በትንሽ ድንበር ጉዳይ ምናምን አይደለም። ወደ ጦርነት የተገባው ፈንዳመንታሊ የፖለቲካ ልዩነት ነው። ፓርቲኩላርሊ የትግራይ በኢትዮጵያ ውስጥ የወደፊት ዕጣ ፈንታ በሚለው ጉዳይ ላይ ነው። አብይ ሁሉንም ነገር ጨፍልቆ ስዩም እግዚአብሔር ሆኖ ንጉስ መሆን ፈለገ። የትግራይ ሊግ የሚያበስ that's why we went to war። ከሰላም ስምምነቱ በኋላ እነዚህ ፖለቲካ ጉዳዮች ተደራድረው ከመፍታት ይልቅ እያንዳንዱ የራሱ የግል ጥቅምና የቡድን ጥቅም ለማስከበር ለየብቻው በችርቻሮ ይጫወትባቸው ጀመረ። እየነገርናቸው because we knew him, we were victims, we were there. Do not fall for it. Negotiate on behalf of Tigray. Negotiate particularly on the issue of reintegration of Tigray, on the place of Tigray in the future Ethiopia. እያልን መጨረሻ ላይ በችርቻሮ ያባላቸው ጀመረ። because they raised him and he knows them so well። አሁን ለሁለት ከፍሏቸው አንዱን ወደ ራሱ ይዞ አንዱን ገፍቶ ትግራይን and let me say it again and again ይሄ ጦርነት ባድመ ላይ አይደለም የሚካሄደው። ከተጀመረ ድንበር ላይ አይደለም፣ ራማ ላይ አይደለም፣ ዛላምበሳ ላይ አይደለም። this war is going to happen at the hinterland of Tigray። ምክንያቱም ኢንትራ ትግራይ ሲቪል ዋር እየመጣ ነው። በአንድ ሳይድ ከመረብ ወማዶ ላይ ባለው የተደገፈ፣ በአንድ ሳይድ ከቆቦዲ ባለው መንግስት እየተደገፈ ማለት ነው። ይሄ ህዝብ እስከ መቼ ነው የማንም መጫወቻ የሚሆነው? ሶ የትግራይ ህዝብ እና የትግራይ ሊግ ከጎንና ከግራ ቆሞ ጌታቸው ደብረጽዮን እያለ ከማጨብጨብ ሁለቱንም ጫና አድርጎ አስፈላጊ ከሆነ አስወግዶ አንድ ሆኖ ከፌደራል መንግስት ጋር መደራደር መቻል አለበት። አለበለዚያ ሊያጫርሷችሁ ነው። if you thought the war in the past was bad, wait for the next one። የኔ መልእክት I hope you understand. I hope you communicate this to people። ምክንያቱም ከዚህ በፊት ያየነው ነገር ሙቀት ነበር። 2018 2020
ሙቀት ነበረ ስንናገር ከጥላቸውም ከምኑ የተነሳ ዛሬ አትሊስት ሰከን ያለ ይመስለኛል ህዝቡ። My name is Hassan Thompson, and I am actually from Oklahoma, and I am very, I would say naive. I don't know anything, so I'm here to learn. So anything I only heard about Jawahar Mohammed from online, so I'm open-minded. I am about one thing, one Ethiopia forever, and one highlight was I met his guard when I got here 3 hours ago, and he was very good to me, and he lightened up, and he even asked me, I said, hey, is this only Oromo people or any other people are welcomed? And he said, no, this is for everybody. So that I was like, okay, because I don't speak Oromo, I only speak English, Siltinya, and Amharic. So I am grateful to be here and to learn from these awesome people. My question for Jawahar Mohammed is, one, what are you doing to unite Ethiopia? And secondly, it is okay to be proud of Oromo and Silte. I'm Silte myself, but we have to do everything we can to unite. It is okay to list the negative things that Ethiopia is struggling, Ethiopia is doing, but as he's explaining we are struggling with, what is he doing to unite Ethiopia? My other question is, what is your goal? I know this is not as people say, this is fundraiser, but what is your goal by going around and speaking? And last but not least, I am Christian, and I will continue to pray Ethiopia, even for Jawahar and all of you guys. Thank you. Yeah, let's do that. Okay. Hey. Anis gaafii mataa kiyyaa osoo hin ta'in gaafii yeroo adda addaa namoonni haasan alarratti haasan san namoonni sun as dhufanii ergan gaafatin namni kuni hayyuu siyaasati saahiba keenya hoogganaa keenya jee biran dhabu gaafii hawaasa san hin gaafadha ummataaf haa deebisu. Obbo Jawaar, ati horii guddaa biyya keessaa baankii keessaa qabda jedhan horii qabdu san mootummaan sirraa fudhate jedhanii dubbatu ummataaf maal deebifta? Galatoo. አማርኛ ትልቅ ገንዘብ አለህና መንግስት ስለያዘብህ ነው ተቃውሞ የጀመርከው ምን ትላለህ ነው መልሰው ነው my brother asked me, brother from Silte, is this for only for Oromos? No, it is not, and it cannot be, and it should not be. There is no problem in that region. One person, one group of people, one ethnicity, one religious group can solve. The level of fragmentation, the level of moral decay, the level of economic distribution that has come over the last 6 years, and of course before that, is so complicated. No group can resolve the problems alone. So, every group of people in that country need to cooperate, need to communicate, need to converse, and we need to be ready to compromise. The first step should be to stop the wars in Amara and Oromia, and to stop Abiy's march towards a new war with Eritrea. Not because we have love for Isaias or we have hate for Abiy. Because first of all, the war will be in Tigray. It will be more devastating than ever. I don't think Tigray can recover from that. I don't think Ethiopia and Eritrea can recover from another war. Therefore, we need to make sure he does not pledge us to another war. And this is not something Oromos can do by themselves. We will do our share.
And we are doing our share. We are speaking loud, and we are doing everything we can to make sure it doesn't take us there. But we need everybody to participate. What's your goal for going around? Not to sell the books. You could buy it online. I could sign it online for you as well. Technology allows it. I'm going around to raise awareness, to communicate, to converse, so that you already know the problem of the country. I just want to ring the bell so loud that you don't go back to your bed and sleep. Because the danger we are facing is the kind we have never faced before. Oh, we've been in war. The Ethiopian state has been a product of war, no question about it. But we have never been to the kind of war. Not only because the domestic forces are at each other's throat, but also external forces are deep in our politics, deep in our security forces on all sides. So we have to make sure we restore peace, we restore the state, then we will have a platform for repairing any damage Abiy and his predecessors have committed. Gaafiin biraa waa'ee mallaqaa wal qabate. Dhagayeetiin jira. Mallaqa biliyoona waliin galle malee isaanis biliyoon tokko biliyoon lama biliyoon 20 irraa qabannee jiran. Yoo irraa qabattan fuudhaati. Miseensa sun keessa jiru raabsaa jiin. Mallaqni Jawaar Mohaammed ka mootummaan Itoophiyaa mootummaan Abiy qabaatee jiraate. Fuudhee Dammaqaa Nagaasaatii fi Habtaamuu Lammuutii faa kennu. Hayyama kennee jiraniin farramummaa haaraabsuu fi haada bartuu fi ijoolleedhaaf. በአማርኛም ልበለው ምክንያቱም የእነሱ ሶሻል ሚዲያ ልጆች የሚያራሉ ጀዋር ወደ ተቃውሞ የተመለሰው ትልቅ ገንዘብ 2 ቢሊዮን 10 ቢሊዮን 20 ቢሊዮን አልተስማሙም። አንዱ የዚህ መንግስት ችግር ውሸትም ላይ ራሱ አይስማሙም እና ገንዘብ ባንክ ስለዘጋበት ነው አሉ። እውነትም የኔ ገንዘብ መንግስት ያለው ካለ ብድግ አድርጎ የእነሱ ካድሬዎች አሉ አሁን ኢንተርኔት ላይ ሲሳደቡ የሚሉ ለእነሱ ያከፋፍልላቸው ፍቃድ ሰጥቻለሁ ፈርም ያለው እሱ ለማለት ፈልጌ ነው። ጨርሻለሁ። አይ ቲንክ ዋን ራውንድ ወስደን እንቀጥል።